ባለፈው 100,000 ፈንድድ እንዴት እንደምታገኙ ብዬ በሰራሁት ቪዲዮ ላይ አብዛኞቻችሁ ትንሽ የግራ መጋባትና አንዳንድ ችግሮች እንዳጋጠሟችሁ እያየው ነበረ። እሱን በመመልከት ይሄንን ቪዲዮ ሰርቼላችኋለሁ። ቤዚካሊ መጀመሪያ የምታደርጉት ነገር አፕሊኬሽኑን ካወርዳችሁ በኋላ ቀጥታ እንገባና ሎጊን እንላለን። ይሄንን ከጨረስን በኋላ የሎት ሳይዙንና የአንዳንድ ሩሎችን እናያለን ማለት ነው። እዚህ ጋር ቤዚካሊ አዲስ አካውንት ስለሆነ የምንከፍተው ሬጂስተር ነው የምንለው። ሬጂስተር እንላለን። ከዛ እዚህ ጋር በኢሜይል እንትን ከምትሉ በኮንቲኒው ዊዝ ጉግል ምትሏን እንጫናለን። ኢሜይልን ሰሌክት ታደርጉለታላችሁ። ኢሜይልን ሰሌክት ካረጋችሁለት በኋላ ዩር ሳይኒንግ ባክ ቱ ፈንዲንግ ኦኬ ትሉታላችሁ። ኮንቲኒው ሚለውን እንጫናለን። ዘን ሎድ ያደርግና ጎጣን ኢንቪቴሽን ኮድ ይላል። እዚህ ጋር ይሄንን ሲያመጣላችሁ ኢንቪቴሽን ኮድ እዛ ቴሌግራም ላይ ባስቀመጥኩላችሁ ኢንቪቴሽን ኮድ እሱን ትሄዱና ትወስዳላችሁ ማለት ነው። እዚህ ጋር ኢንቪቴሽን ኮድ ሲጠይቃችሁ ምን ታደርጋላችሁ? ቀጥታ ወደ ቴሌግራም ቻናል ላይ በመሄድ እዚህ ጋር በምትመለከቱት መልኩ ፒን የተደረገው አለ። እዚህ ጋር ፒን ሜሴጅ የሚለውን እሷን ትነኳታላችሁ። ከሊንኩ ስር ያው የፈንዲክስን ሊንክ ከፈለጋችሁ ፒን ተደርጓል ቻናሉ ላይ ኦልሬዲ። እዚህ ጋር ኢንቪቴሽን ኮድ ተብሎ ተቀምጧል። እሷን ኮፒ እናረጋታለን። ኮፒ ስታረጉ ይሄንን ሙሉን ኤፍዲኤክስ ከሚለው ጀምሮ ኦር ፈንዲክስ ያጥር ነው እሱን ሙሉን ኮፒ ታረጉታላችሁ። እሱን ታመጡና አፕሊኬሽኑ ላይ በመሄድ ፔስት እናረጋዋለን ማለት ነው። ከዛ ሰሚት ከዛ ፒን ነው ክሬት አድርጉ የሚላችሁ ፒን ክሬት ታረጉለታላችሁ። ድገሙ ይላችኋል፣ ትደግሙለታላችሁ። ከዛ አካውንታችሁ ክሬትድ ይሆናል ማለት ነው። ዘን ኮምፕሊት ቬሪፊኬሽን እንላለን። ቬሪፊኬሽናችንን ኮምፕሊት ማናረግ ከሆነ ቤዚካሊ ስለማያስገባን ኢንተርንሺፑን መጀመር ስለማንችል ቬሪፋይ ማድረግ ይኖርብናል። አሁን እዚህ ጋር አብዛኞቻችን ኢትዮጵያ ስለምንኖር ኦል ካንትሪስ ኤክሴፕት ዩኤስ የሚለውን እንጫናለን። ከዛ በኋላ ኮንቲኒው እንላለን። ከዛ አይደንቲቲ ዶክመንት እና ሰልፊ ነው የሚጠይቀን። እዚህ ጋር እቺን ስፒድ አፕ ዩር ቬሪፊኬሽን አይዲ ዊዝ ሳምሰብ አይዲ የሚለውን እንጫናለን። ለምን ይሄኛው ሌላ ጊዜ ቬሪፋይ ስናደርግ ሁሌም እንደምለው ሌላ ጊዜ ቬሪፋይ ስናደርግ ድጋሚ ፎቶ ማንሳት አይጠበቅብንም። አይዲያችንን እና ኢንፎርሜሽናችንን ሴኩር ቢሆን ወይ ያስቀምጡልናል ማለት ነው። ቤዚካሊ ኮንቲኒው እንላለን ማለት ነው። ከዛ ኢሜል አስገቡ ይላችኋል። ኢሜል ታስገቡለታላችሁ። ኮንቲኒው ትላላችሁ። ከዛ በኋላ ክሬት ማይ አካውንት ትሉታላችሁ። ከዛ ኮድ ይላክላችኋል ጂሜል ላይ። እሱን ትሄዱና እሱን ኮድ ታስገቡለታላችሁ። ሳምሰብ ሰፖርት ብሎ እንደዚህ ይመጣል። እሷን ኮድ ኮፒ እናረጋታለን። እንዘን እዚህ ጋር መተን እሷን ፔስት ማድረግ። ፔስት ካደረግን በኋላ ሳምሰብ አይዲያችን ክሬት ይሆናል ማለት ነው። ቤዚካሊ እዚህ ጋር አሁን ቬሪፋይ የምታደርጉበትን አይዲ ካርድ መንጃ ፍቃድ ይሁን ፓስፖርት ይሁን ፋይዳ ናሽናል አይዲም ከሆነ ሰሌክት ታደርጋላችሁ። አሁን ለዚህኛው ቪዲዮ ፓስፖርት ነው የምጠቀመው። ፓስፖርት እንላለን። ከዛ when using app ብለን እዚህ ጋር ፎቶ እናነሳለን ማለት ነው። ልክ ኤምፒሲ ያመጣላችሁ ከፈለጋችሁ ፎቶ ማንሳት ትችላላችሁ። አሊያም ደግሞ እዚች ጋር የምትመለከቷትን በተን በመጫን ፎቶ ካላችሁ ኦልሬዲ ያነሳችሁት እሱን አፕሎድ ማድረግ ትችላላችሁ። እሷን እንነካና በምትመለከቱት መልኩ አፕሎድ ካረጋችሁ በኋላ ፌሳችሁን ሪኮግናይዝ ማድረግ ስለሚፈልግ እሱን ሪኮግናይዝ ታደርጉለታላችሁ። እሱን ከጨረሳችሁ በኋላ እንደዚህ አንደር ሪቪው ይላችኋል። በ2 ደቂቃ ውስጥ ቬሪፋይ ያደርጋችኋል ማለት ነው። ቤዚካሊ አሁን አካውንታችንን ሴትአፕ አድርገን ጨርሰናል። ሎጊኑን ጨርሰናል። ቬሪፊኬሽን ጨርሰናል። ቀጣይ ስቴጅ ምንድነው የሚሆነው? ቤዚካሊ አሁን ሁሉንም ነገር ሴትአፕ አድርገን ስለጨረሰን ስታርት ኢንተርንሺፕ ማለት እንችላለን ማለት ነው። ስታርት ነው። ልክ ሲጀምሩት በእንደዚህ አይነት መልኩ ይመጣላችኋል። 100,000 ፈንድዱ ይመጣል። ይሄ እንዳለ የምታዩት ነገር አለ። ፖርትፎሊያችን አለ እዚህ ጋር አሁን ፖርትፎሊዮ ላይ ስገቡ ምን አለ? ኦፕን ፖዚሽናችሁ አለ። ፔንዲንግ ካስቀመጣችሁ ፎር ኤግዛምፕል አሁን እንደዚህ ሊሚት ኦርደር ማለት ነው። ክሎዝ ደግሞ የዘጋችሁት ትሬድ ካለ ምናምን የምታዩበት ፔጅ ነው ይሄኛው። ከዛ ማርኬትስ ላይ እንመጣለን። እዚህ ላይ ስንመጣ እንዳለ ያሉት ማርኬቶች ሊስት አውት ይደረጋሉ። ሞስት ኦፍ አስ ጎልድ ትሬድ ስለምናደርግ ጎልድን አክሰስ ማድረግ የምትፈልጉ ከሆነ ወደ መጨረሻው ስክሮል አድርጋችሁ መጨረሻ ላይ ነው ጎልድን ማግኘት የምትችሉት ማለት ነው። ጎልድ የሚኖረው ኢንተርንሺፕ ላይ ብቻ ነው። ይሄ እንግዲህ
ልክ ፈንድድ ስቴጅ ስትደርሱ ፈንድድ ስቴጅ ላይ ጎልድ አይኖርም ማለት ነው። ይህንን ታሳቢ ማድረግ ይኖርባቸዋል። እንግዲህ ወደፊት ይጨምሩታል ብለን እናስባለን። ምክንያቱም ይሄኛውን ጎልድን ራሱ እዚህ ኢንተርንሺፕ ላይ በፊት አልነበረም። እኔ ፖስት ሳረገው ያኔ 8ኛ ወር 2025 ላይ ፖስት ሳረገው አልነበረም። ከሆነ ጊዜ በኋላ ነው ሰፖርት እያወሩ ምናምን ነገር ጎልድ እንደዚህ ኢንተርንሺፕ ላይ አድ የተደረገው። አይ ሆፕ ወደፊት ደግሞ ፈንድድ ስቴጅ ላይ ገብቶ እንደምናገኘው ማለት ነው። ቤዚካሊ ሆም ፔጃችሁ ይሄንን ይመስላል። ከረንት ድሮዳውናችሁ እንደምትመለከቱት 100,000 ነው። 100,000 ድረስ መክሰር ትችላላችሁ ኢንተርንሺፕ ላይ። ፈንድድ ስትሆኑ ግን 1,000 ብቻ ነው መክሰር የምትችሉት። የሚኖርባችሁ እዚህ ጋር ያለባችሁ ታርጌት ዊክሊ ታርጌት 250 አለ። ኦቨርኦል ታርጌታችሁ ፕሮፊት ታርጌታችሁ $1,000 ነው። ቤዚካሊ $1,000 የምትሰራት በ4 ሳምንት ውስጥ 254 ቦታ ተካፍላ 250 ነው የምትሰሩት ማለት ነው። ይሄን ሁሉ 3 ዊክ 250 ሰርታችሁ የመጨረሻው አራተኛው ዊክ ላይ 249 ብትሰሩ ፌል ታደርጋላችሁ። እንደ አዲስ ነው የምትጀምሩት ማለት ነው። ልክ ይሄንን ግን 1,000ን አሳክታችሁ በሳምንት ውስጥ 250 እየሰራችሁ ካሳካችሁ ፈንድድ ስቴጅ ላይ ትገባላችሁ። ልክ ፈንድድ ስቴጅ ስገቡ ደግሞ የሚጠበቅባችሁ ታርጌት የአካውንቱን 5% ማለት ነው። የአካውንቱ 5% ማለት which is የ100,000 አካውንት 5% ማለት $5,000 መስራት ይኖርባችኋል ዊዝድሮ ለማድረግ ማለት ነው። ፕሮፊት ስፕሊቱ ግን ማወቅ ያለባቸው እንደ ሌላ ፕሮፕ አይደለም። ያው ፍሪ ስለሆነ ችግር የለውም። ፕሮፊት ስፕሊቱ የሚሆነው 80 ለ20 ነው which means or 20 ለ80 እኛ 20ውን ነው የምንወስደው እነሱ 80ውን ይወስዳሉ ማለት ነው። ቤዚካሊ የ100,000 የሰራችሁትን የ5,000 20% ስትወስዱ ስንት ነው የምታገኙት ማለት ነው? $1,000 ታገኛላችሁ ማለት ነው ከ100,000 ላይ። ይሄው እንደምትመለከቱት ነው እዚህ ጋር ይሄ ያለው ነገር ነው። ሌቨሬጅ ምናምን አቴምፕት እንደፈለጋችሁት ብትወርቁ እንደፈለጋችሁ እንደገና መጀመር ትችላላችሁ ማለት ነው። ምንም በነፃ ነው ሁሉም ነገር፣ ምንም ነገር የለም። ድሮዳውን ሊሚት የለውም። እንትን ላይ ፕሮፊት ታርጌታችሁ 1,000 አለች። 250 ዊክሊ ፕሮፊት ነው መስራት ያለባችሁ። ከዛ በኋላ ቤዚክስ ላይ ስገቡ ፈንድድ ስቴጅ ስገቡ ምን ይፈጠራል? ድሮዳውናችሁ 1% ይሆናል ማለት ነው which is $1,000 ማለት ነው ድሮዳውናችሁ። ከዛ ፕሮፊት ታርጌታችሁ ቅድም እንዳልኳችሁ 5% ይሆናል which is $5,000 ማለት ነው። $5,000 ታርጌታችሁን ሂት ስታደርጉ እንደምትመለከቱት እዚህ ጋር 20% ፕሮፊት ስፕሊት ይኖራችኋል which is $1,000 ታወጣላችሁ። ልክ ያንን $1,000 ዊዝድሮ እንዳረጋችሁ ስኬል አፕ ይሆንና አካውንታችሁ ወደ ስንት ታርጋላችሁ ማለት ነው? ወደ 200,000 ፈንድድ ትሬደር ትሆናላችሁ ማለት ነው። ያንን ደግሞ ሲሆን 5%ቱን ስሩ ስትባሉ ስንት ይሆናል? $10,000። የዛን ስፕሊቱ ስንት ይሆናል? $2,000 ማለት ነው። እንዲህ ያላችሁ አፕቱ እዚህ ጋር እንደምትመለከቱት $10 ሚሊዮን ድረስ ኢንፈንዲንግ ማድረግ ትችላላችሁ ማለት ነው። ይሄ ምንም በቃ የተመቻቸ ምንም ሌጂት መሆኑም የተረጋገጠ እንግዲህ ከዚህ በፊት ሌጂትነሱ የሚያጠራጥራችሁ ከሆነ ከዚህ በፊት ፖስት ያደረኩት ቪዲዮ አለ። እሱ ላይ ቼክ ማድረግ ትችላላችሁ። የኛው ኮሚኒቲ ልጅ የኛው ሱሙኒ ኤፌክስ ላይ ፖስት ከተደረገው ላይ ወስዶ አልፎ $1,000 ዊዝድሮ አርጎ አሳይቶናል። እሱ ፕሩፍ ይሆናቸዋል ማለት ነው። ምንም ይሄ እንግዲህ ምንም እዚህ ላይ ኢንቨስት የምታደርጉት ምንም ነገር የለም። ኢቨን ዊዝድሮ ኦፕሽን ብቻ ነው ያለው። ዲፖዚት ፐርቼዝ የምትገዙት ነገር ምንም የለም። ምንድነው ማድረግ የሚጠበቅባችሁ? ያለባችሁን ታርጌቶች። ሌላ አሁን ከተጠየቅኩት ውስጥ ትንሽ ግራ ያጋባው የሎት ሳይዝ ጉዳይ ነው። ሎት ሳይዝ ጎልድ ላይ ሲሆን ቤዚካሊ እንዴት ነው የሚሰራው? ማርኬት ስለ ሊሄድና ላሳያችሁ። ጎልድ ላይ ሲሆን አሁን የተለመደውን አንድ መግባት የምትችሉት አይ ቲንክ ኢንተርንሺፕ ላይ ሲሆን 0.02 መሰለኝ መግባት የምትችሉት ጎልድ ላይ 0.02 በጎልድ በዚህ በፈንዲክስ የሎት አቆጣጠር ከሆነ ስንት ማለት ነው? አሁን እዚህ ጋር ባይ ብዬ ላሳያችሁ። ፎር ኤግዛምፕል እዚህ ጋር 10 ካላችሁ በኖርማል በኤምቲ5 በምናውቀው 0.1 ሎት እንደከፈታችሁ ነው የምትቆጥሩት። 0.09 መክፈት ከፈለጋችሁ 9 ነው የምትከፍቱት። 0.01 መክፈት ከፈለጋችሁ ስንት ታደርጉታላችሁ? 1 ነው የምታደርጉት ማለት ነው። ካልኩሌሽኑ እንደዚህ ነው የሚሄደው ማለት ነው። ቤዚካሊ ይሄንን ይመስላል። ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አሊያም ከዛም ፈርዘር ሰፖርት ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ግሩፕ ቻት አለ። እዛ ላይ ማንኛውንም አይነት ጥያቄ ጠይቁ፣ ወዲያውኑ ሪስፖንድ ይደረግላችኋል በኮሚኒቲው ማለት ነው። እስከዚህ ድረስ ከተከታተላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ አሪፍ ቪዲዮዎች እንገናኝ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ።
ፒስ